ሰዎች ሲመከሩ ለሁለት ይከፈላሉ። ምክር የሚጠቅማቸው ቆም ብለው ራሳቸውን እንዲገመግሙ የሚያደርጋቸው አሉ። በተቃራኒው ደግሞ ሲመከሩ የሚብስባቸው አሉ። አንዳንዴ የመካሪው የምክር ስልት ሰዎችን የባስ እንዲጠሙ ሊያደርግ ይችል ይሆናል። ግን ምክሩ የተላለፈበት መንገድ ምንም ይሁን ምን ለራሱ የሚያስብ ሰው ከተመከረ ነውሩ ጉድለቱ ከተነገረው ቆም ብሎ ራሱን ሊፈትሽ ይገባው ነው። ለመላው የሰው ልጆች መልካሚቱን ንግግር ተናገሩ። ካፋችሁ ሊወጣ የሚችል ብዙ አይነት ንግግር ይኖራል። አፋችሁን ልክ አታድርጉት። መልካሙን ብቻ እየመረጣችሁ ለሰዎች ተናገሩ። የሚያሸማቅቅ፣ የሚያሳዝን፣ ቀልብ የሚሰብር፣ አጥንት የሚሰብ፣ ልብ የሚያሳምም ንግግር ካፋችሁ አይውጣ። አፋችሁ ክዳን የተደረገለት ለዛ ነው። የአፋችሁ ክዳን ቁልፉ ያለው አቅላችሁ ላይ ሊሆን ይገባዋል፣ ልባችሁ ላይ ሊሆን ይገባዋል። እንደ ሙስሊም ይሄን ብናገር ነውር ነው ወይ ጥሩ ነው ወይ ይገባል ወይ በሉ። በአላህና በመጨረሻው ቀን የሚያምን መልካም ይናገር፣ ካልሆነ ዝም ይበል ተብሏልና ኢማን በንግግርም ጭምር ነው። አነጋገራቸውን አሳምሩ። በየቀኑ ምግብ እንደሚያስፈልገን ስንታመም መድኃኒት እንደሚያስፈልገን ሁሉ በቋሚነት ቁርአን ያስፈልገናል። ቁርአንን አላህ ሽፋእ ብሏል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። እናንተ የሰው ልጆች ሆይ ብርሃንን የያዘ ሁሉን ነገር ግልጥ አድርጎ የሚያስረዳ መጽሐፍን አውርደንላችኋል። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋእ። ከሰማይ ከሚወርዱ ነገሮች ቁርአን የሚባል ነገር አውርደናል። ምንድነው ጥቅሙ? ሺፋእ ፈውስ ነው ብሏል አላህ ተባረከ ወተዓላ። ህይወት ላይ ስኬት እንዲገኝ ሰላም እንዲገኝ ቁርአን ያስፈልገናል። ቁርአኑ በእጃችን ስለያዝ ነው። አንዳንድ ሰዎች እንደሚያደርጉት ግንባራችንን ስላስነካ ነው፣ ስለሳም ነው፣ ስለተሸከም ነው፣ ግርግዳ ላይ ስለሰቀል ነው ሳይሆን ስላመንበት ይጠቅመን፣ ካመንበት አስተንተነን አስተውለን ከቀራ ነው። ሁሉም የሚችለውና ከሁሉም የሚፈልገው ደግሞ ምክሩን ከተቀበለን ነው። ቁርአንን አሳምሮ መቅራቱ በቃል መሸምደዱ ብቻም በቂ አይደለም። ዋናው ትልቁ ግቡ የመሐፈዙም የመማሩም የማስተማሩም ቁርአን የማውረዱም ዓላማው ቀቡሉ መዋዒዝሂም የቁርአንን ምክር መቀበልና መተግበር። ራስን በኸይር ነገር ከጠመዱ ኸይር ባህል ይሆናል፣ ልማድ ይሆናል። ራስን በሸር ከጠመዱ ነፍስ ወደ ሸር እንድትሄድ ከፈቀዱ ነፍስያ ትበላሻለች፣ ሸርን ትለምዳለች። ሸር ሱስ ይሆንባታል፣ መልካም ነገር ዳገት ይሆንባታል። በተለይ ልጆች ይሄን በጊዜ አውቀው ኸይር እንዲለማመዱ፣ ለፈጅር ሶላት በጊዜ እንዲነሱ፣ ማታ በጊዜ እንዲተኙ፣ በየቀኑ ይሄን ያክል ጁዝ ይሄን ያክል ሱራ ቅሪ ተብለው በቀን 3 ምግብ ጠብቀው እንደሚበሉት ራሱን የቻለ የሚቀሩት የቁርአን መጠን የንባብ መጠን ሊኖራቸው ሊደረግላቸው ይገባል። አስተዋይነት፣ አርቆ አሳቢነት ከሚገለጽባቸው መንገዶች አንዱ ነገ ስሞት ወላጅ ልጅ ወዳጅ ሲረሳኝ ምታወስበት የሰማይ በሬ ክፍት ሆኖ የኔ አጅር ወደ ሰማይ የሚወጣበት ኸይር ስራ መስራት አለብኝ። አፈር ላይ ስተኛ የዱንያ ስራዬ ሲቆም ወዳጅ ሲዘነጋኝ የቀብር ቤቴን የሚያሞቅልኝ ስራ መስራት አለብኝ ብሎ እዚሁ በራስ እጅ የአኺራ ቤትን መስራት በራስ እጅ ኸይር መዝራት ያስፈልጋል። ይህ በሸሪዓው አነጋገር ወቅፍ የሚባለን ስራ በመስራት ወቅፍ ላይ በመሳተፍ የሚሳካ ዓላማን በዘመናችን ያሉ ዘርፈ ብዙ የኡማውን ችግር ከሚቀርፉ መፍትሄዎች አንዱ ወቅፍ ነው። በየቦታው የቲሞች አሉ፣ አረጋውያን አሉ፣ ባሎቻቸው የሞቱባቸው ተዋሪ የሌላቸው ሴቶች አሉ። ኡማውን ለማገልገል መቋቋም ያለባቸው ተቋሞች አሉ፣ ድርጅቶች አሉ። እነዚህን ሁሉ ተባብሮ ማሳካት ኡማው በየቦታው በየዘርፉ ራሱን ችሎ እንዲኖር ስራዎች እንዲሰሩ ማገዝ ለራስ ቋሚ የሆነ ኸይር ስራ ተክሎ መሄድ ነው። መቼም የማያልቅ ካዝና ማቆም ነው የሚሆን። የሰው ልጅ በተፈጥሮ ደካማ ነው፣ አካሉም ደካማ ነው፣ ውስጡ ነፍሱም ደካማ ናት። ትንሽዬ ህመምን የማንችል ደካሞች ነን። እንደዚሁ ደግሞ ትንንሽ ነገሮች ሸውደውን ስሜታችንን መቆጣጠር አቅቶን አላህን ተባረከ ወተዓላ የምናስቆጣ ወንጀል ላይ የምንወድቅ ደካማ ነን። ሁለቱንም መቋቋም የምንችለው ወደ አላህ ተባረከ ወተዓላ ስንጠጋ ነው። ባሮቼ ሆይ እናንተ በቀንም በማታ ወንጀል ትሰራላችሁ፣ ትሳሳታላችሁ፣ እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አግፊር ለኩም ማረኝ በሉኝ እምራችኋለሁ ብሏል። ጌታዬ መሃሪ ነው፣ ጌታዬ አዛኝ ነው ልንል ይገባና አላህ ተባረከ ወተዓላ አንድን ሰው በረሕመቱ ሲያጨው እሱ ዘንድ የተከበረ ሰው ሲሆን በሁሉም ነገር ተውፊቅን ይሰጠዋል፣ ስኬትን ይሰጠዋል። ማድረግ ያለበትን የሌለበትን ለይቶ ያውቃል። ለይቶ በማወቅም አያበቃም። ማድረግ ያለበትን ቀጥ ብሎ ያደርጋል፣ መተው ያለበትን ይተዋል። አላሁመ እህዲኒ ወሰድድኒ ጌታዬ ሆይ ምራኝ፣ አስተካክለኝ፣ ቀጥ አድርገኝ ይላል። ያንተን ቁጣ የሚያመጣ ነገር ውስጥ አታስገባኝ ይላል።
በተቃራኒው አንድ ሰው አብዝቶ የአላህን ሕግ ሲጥስ አላህ ዘንድ ሲረክስ ከረሕመቱ ውጪ ሲሆን መገኘት የሌለበት ቦታ ላይ ይገኛል። ሸይጣን ይጋልበዋል፣ ስሜቱን ይጋልባል፣ አኺራውን ይረሳል። ያ እንዳይሆን እኔ ማን ነኝ? ምንድን ነኝ? ለምንድን ነው ወደ ዱንያ የመጣሁት? አሁን ወዴት ነው የሄድኩ ያለሁት? እድሜም በምን ጨረስኩት? ጉልበቴም በምን ጨረስኩት? ልቤ ውስጥ ምንድን ነው የተሞላው? እያሉ ራስን መፈተሽ ራስን መፈተሽ ይገባል። ሰዎች እርስ በርስ ሲናኗሩ አንዱ አንዱን መወንጀል ቀላል ነው። አንዱ አንዱን መክሰስ ቀላል ነው። አንዱ ራሱን ንጹሕ አድርጎ ሌላኛውን ማጠልሸት፣ ወንጀለኛ ማድረግ፣ ጥፋተኛ ማድረግ ቀላል ነው። ራስን ማታለል ይቻላል ዱንያ ላይ ሲን ነው። ነገር ግን አላህ ዘንድ ወነضዑ ልመዋዚነ አልቅስጣ ትክክለኛውን ሚዛን ያኔ እናስቀምጣለን ይላል አላህ ተባረከ ወተዓላ። የቅያም ቀን ትክክለኛ የሰዎች ማንነት ይወጣል። በዳይና ተበዳይ ያኔ ይታወቃል። በዳይ ከመሆን ተበዳይ ሁን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በዳይ ከምትሆን ተበዳይ ሁን። በዳይ ሆኖ አላህ ዘንድ የቀረበ የቅያም ቀን መዋረዱ አይቀርም፣ መጸጸቱ አይቀርም። ተበዳይ ሆኖ የቀረበሳ አላህ ዘንድ ይካሳል። በዚህ ልክ ዝቅ እንድንል፣ ቻይ እንድንሆን፣ ታጋሽ እንድንሆን፣ ስሜታችን እንድንቆጣጠር የሚያደርገን አላህን መፍራት ነው። ነፍስያን መታገል ነው። ቀንና ሌሊት የኛ እንግዶች ናቸው። ዓመት የኛ እንግዳ ነው። እድሜያችን እንግዳ ነው፣ ይሄዳል። ነፍሳችን ይዞ ይሄዳል። ቀንና ሌሊት ካከበርናቸው፣ በኸይር ሥራ ከሞላናቸው ነገ ያከብሩናል፣ ይመሰክሩልናል። በየቀኑ አዲስ ቀን በመጣ ቁጥር እኔ አዲስ ቀን ነኝ የሰው ልጅ ሆይ ከሄድኩ አልመለስም፣ የሠራኸውን ሥራ አኼራ ላይ ይመሰክራለሁ ይላል ተብሏል። ቀንና ሌሊትን አንዱን በመተኛት ሌላኛውን ለዱንያ ብቻ በመጨነቅ ልናሳልፈው፣ ለአላህ በትንሽ ነገር ልንብቃቃ ወይም ለአላህ የምናደርገውን ትንሽ ነገር እንደ ትልቅ ልንቆጥር አይገባን። አላህ ካደረገልን ከሰጠን ኒዕማ ጸጋ አንጻር እንከሌሊት ብንሰግድ አይደለም ምንጣፍ ላይ እሾህ ላይ እሳት ላይ ስጁድ ብንደፋ እግራችን እስኪያብጥ ለወራት ለዓመታት ብንቆም የጸጋውን ውለታ መክፈላችን ምን ቢያቅተን የታዘዝናቸው ግዴታ የሆኑ ነገሮችን በአግባቡ ልንፈጽም፣ የምንፈጽማቸው የምናከናውናቸው ዒባዳዎችን በሙሉ ልብ ልናደርጋቸው፣ በታዘዝነው መሰረት በጥራት ልንሰራቸው፣ አጅራቸውን ከአላህ ልንፈልግ ይገባል።